ሁለት ቁጥር ጥያቄ እመቤታችን የተወለደችው የት ነው? ሊባኖስ መልስና ያለን ሊባኖስ በትክክል ተመልሷል እሺ አራት ቁጥር ጥያቄ እመቤታችን የስደት ጊዜ 3 ዓመት ከ6 ወር መሆኑን የተገለጸበት የመጽሐፍ ቅዱስ ክፍል የትኛው ነው? የማቴዎስ ወንጌል ምዕራፍ 2 የማቴዎስ ወንጌል ምዕራፍ 2 መልስኒ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 በትክክል ተመልሷል እሺ 3 ቁጥር ጥያቄ ንጉስ አክዓብ ጣዖት በማምለኩ ምክንያት የገጸጸው ነብይ ማን ነው? ኤልያስ መልስና ያለን ኤልያስ በትክክል ተመልሷል እሺ 2 ቁጥር ጥያቄ የሳምሶን ኃይል በፀጉሩ ላይ እንዳለ ሚስጥር ያወጣችበት ሴት ማን ትባላለች? ደሊላ መልስና ያለን ደሊላ በትክክል ተመልሷል ያሟሟቅን ነው እሺ አንድ ቁጥር ጥያቄ የጻድቃን መከራቸው ብዙ ነው። ዛሬ የምንጠያየቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1 እስከ 30 የሚከብሩ በዓላትን ነው። በአንድ ምን ይከብራል? ልደታ ለማርያም፣ ቅዱስ ራጉኤል፣ ነብዩ ኤልያስ። እሺ በሁለት ጻድቁ ኢዮብ፣ አባ መሪና፣ አባ ጉባ። በሶስት ባታ ለማርያም፣ ዜና ማርቆስ፣ ቅዱስ ፋኑኤል። በአራት ዮሐንስ ወልደ ነጎድጓድ፣ አባ መቃርዮስ። እሺ በአምስት አቡነ ገብረ መንፈስ ቅዱስ፣ ጴጥሮስ ወጳውሎስ። በስድስት ቅድስት አርሴማ፣ ኢየሱስ፣ ቁስቋም ማርያም። በሰባት ቅድስት ሥላሴ፣ ዲዮስቆሮስ። በስምንት 2 ቁጥር ጥያቄ አብን አሳየንና ይበቃናል ያለው ማን ነው? ቅዱስ ፊልጶስ መልስና ያለን ቅዱስ ፊልጶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ተጽፏል። በትክክል ተመልሷል። ወደ እናንተ መተናል። ጥያቄ ቁጥር 1 ሰባቱ ሚስጥረ ቤተክርስቲያን ዘርዝረ ጻፍ አሳይ ይላል። እሺ ሚስጥረ ጥምቀት፣ እሺ ሚስጥረ ሜሮን፣ እሺ ሚስጥረ ቁርባን፣ እሺ ሚስጥረ ንስሐ፣ እሺ ሚስጥረ ክህነት፣ እሺ ሚስጥረ ተክሊል፣ ሚስጥረ ቀንዲል። መልስኒ